በእግሮቻችን እንቆማለንና የእግዚአብሔር ቃል እንሰማበት ሰዓት ነው። አሁን እግዚአብሔር በእውነት እየረዳን ነው። በዚህ ኮንፈረንስ እግዚአብሔር መልካም ነገር፣ መልካም ትምህርት፣ ሐሳባችንን፣ አመለካከታችንን በቃ እግዚአብሔር ለጠጥ እያደረገን ያለው እግዚአብሔር ይመስገን። በዚህ ከሰዓት በኋላም ጌታ ደግሞ ያስተምረናል። እጆቻችሁ ሲዘርጉና ኤክስፔክታንት ሆናችሁ እግዚአብሔር አስተምረኝ፣ እግዚአብሔር ተናገረኝ፣ ሀምብል በሆነ መንፈስ በተማሪ መንፈስ በእግዚአብሔር ፊት እንሆናለን። የእግዚአብሔርን ባሪያ ወንጌላዊ ያሬድን ጋብዘዋለሁ። ሃሌሉያ። እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስ ስም ምስጋናና ክብር ሁሉ ለስምህ ይሁን። ሰማያት ይከፈቱ። እግዚአብሔር ሆይ ያ የዘይት ሽቶ ያ ቅዱስ ቅባት በመካከላችን ይፍሰስ። የእውቀት ሽታ ያውደን። ብርሃን በልባችን ይብራ። ቃልህ ይገለጥልን በኢየሱስ ክርስቶስ አሜን። ሃሌሉያ። እንደምን አድራችኋል? ዋው 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 ዋው! በጣም ደስ የሚል ቀን ነው። እግዚአብሔር ይመስገን። ሃሌሉያ። ለመማር ተዘጋጅታችኋል ወይ? እግዚአብሔር የተመሰገነ ይሁን። ዓርብ ዕለት ምሽት፣ ቅዳሜ ምሽት ከዮሐንስ ወንጌል ምዕራፍ 14 ጀምረን ኢንፋክት ከ13ም አይተነዋል። በአንድ ሐሳብ ላይ ስንፈስነ የቆየ ነው። ልባችሁ አይታወክ። ሪቫይዝ እናድርገው። ልባችሁ ምን አይሁን? ለምንድን ነው ልባችሁ አይታወክ ያላቸው? ሶስት ነገር ሀፕን አድርጓል። አንደኛው ምንድን ነበር? ይሁዳ ምን ሊያደርግ ነው? አሳልፎ ሊሰጥ ነው፣ ሊሸጥ ነው። ጌታ ኢየሱስ ክርስቶስ ራሱ ምን ሊሆን ነው? ስምዖን ጴጥሮስ ምን ሊያደርግ ነው? ሊክድ ነው። ስለዚህ ደቀ መዛሙርቱ የተቀሩት በተለይ ልባቸው ምን ሆኗል? ቀልጧል። ልባቸው ምን አይሆን? አይታወክ አላቸው። ልብ እንዳይታወክ ምንድን ነው መፍትሄው? ማመን ነው። በማ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። እንዴት ነው እግዚአብሔርን የምናምነው? ምኑን ነው የምናምነው? ምኑን ነው የምናምነው? ቃሉን ነው የምናምነው። እግዚአብሔር ከዘላለም ዘመናት በፊት ዓለም ሳይፈጠር አስቀድሞ የሰጠው አንድ ምን አለ? ተስፋ አለ። የተስፋ ቃል አለ። ስለዚህ ጌታ ኢየሱስ ክርስቶስ ያነሳው ይሄንን ነው። በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። ሃሌሉያ። በማ ቤት ነው ያለው? በአባቴ ቤት። ምንድን ነው ያለው? መኖሪያ። መኖሪያ ምንና ምን ሊሆን ይችላል ብለናል? ቤትም ሊሆን ይችላል፣ ህይወትም ሊሆን ይችላል። ስለዚህ መጽሐፍ ቅዱስ ይሄ ክፍል የሚናገረው ስለምንድን ነው? ስለ ህይወት ነው። መኖሪያ ምን? ህይወት። መኖሪያ ቤት ሳይሆን መኖሪያ ህይወት ነው። ስለዚህ በአባቴ ቤት ብዙ መኖሪያ አለ ሲል ምንድን ነው? ህይወት አለ። የዘላለም ህይወት አለ። ይሄ የዘላለም ህይወት ደግሞ ዝም ብሎ ዘላለም መኖር ብቻ ሳይሆን ፐርሰን ነው። ሃሌሉያ። የእግዚአብሔር ህይወት ነው። የተለየ ህይወት ነው። አስደናቂ ህይወት ነው። ይህስ ባይሆን ኖሮ፣ ይሄ ባይኖር ኖሮ አስቀድሜ ባልኳችሁ ነበር። ስፍራን አዘጋጅላችሁ ዘንድ እሄዳለሁና። ኦ ሃሌሉያ። ምን አረጋለሁ? እሄዳለሁ። ወዴት ነው እሄዳለሁ ያለው? እዚህ ጋር ያለው ወዴት እሄዳለሁ ነው የሚለው? ወደ መስቀል። ለምን ነው ጌታ ኢየሱስ ወደ መስቀል ሄደው? ስፍራን ሊያዘጋጅልን። ምክንያቱም በዚህ ህይወት ውስጥ ምን አልነበረንም? ስፍራ አልነበረንም በዚህ ህይወት ውስጥ። ምክንያቱም ይህ ህይወት አብና ወልድ ብቻ ምን የሚያደርጉት ነበር? የሚካፈሉት ነበር። ለኛ ተስፋ ተሰጠ እንጂ ስፍራ አልነበረንም። ነገር ግን ለዚህ ብቁ እንድንሆን፣ ለዚህ ህይወት መንፈስ ቅዱስን ለመቀበል፣ የመንፈስ ቅዱስ ተካፋዮች ለመሆን፣ ከአብና ከወልድ ጋር ህብረት ለማድረግ ምን ያስፈልገን ነበር? ብቁ የሚያደርገን ስራ ሊሰራልን ይገባ ነበር። ስለዚህ ወገኖቼ ለዚህ ህይወት ብቁ የሚያደርገንን ስራ ኢየሱስ በመስቀል ላይ ምን አደረገ? ሰራ። ስፍራን አዘጋጅላችሁ ዘንድ እሄዳለሁ። ወዴት እሄዳለሁ? ወደ መስቀል። ከዛስ እኔ ባለሁበት እንድትሆኑ ደግሞ ተመልሼ ምን አደርጋለሁ?
እመጣለሁ ተመልሼ እመጣለሁ ያለው ስለ ሰከንድ ካሚንጉ አይደለም። አዎ ኢየሱስ ይመጣል፣ ጌታ ይመስገን። ነገር ግን አሁን እዚህ ጋር እየተናገረ እሄዳለሁ ያለው ወዴት ነው? ወደ ሞት። እመጣለሁ ያለው ደግሞ በትንሣኤ ወደ እናንተ እመጣለሁ። ከዛስ ወደ እኔ ምን አደርጋችኋለሁ? እወስዳችኋለሁ አለ እንዴ። መውሰዱ ወዴት እንደሆነ ሲናገር ምን አለ? የሚሄድበትን ታውቃላችሁ፣ መንገዱንም ታውቃላችሁ። ምን አለ ቶማስ? ጌታ ሆይ የምትሄድበትን እኮ አናቅም፣ መንገዱን ይቅርና የምትሄድበትን አናቅም አለው። የምትሄድበትን ሳናቅ መንገዱ እንዴት ነው የምናውቀው? እኔ እውነት ሕይወት መንገድም ነኝ። ምን ማለቱ ነው? ወደ ሕይወት ወደ እግዚአብሔር ሕይወት የሚያደርስ ወደ እግዚአብሔር ሕይወት የሚያመጣ እውነተኛ መንገድ ነኝ ማለቱ ነው። ሃሌሉያ። እኔ እውነት ሕይወት መንገድም ነኝ ሲል ምን ማለቱ ነው? ወደ ሕይወት የሚያመጣ እውነተኛ መንገድ ነኝ። በእኔ ካልሆነ በስተቀር ወደ አብ የሚመጣ የለም። ስለዚህ ኢየሱስ ክርስቶስ ከሙታን ሲነሳ ምን ሆኖ የተነሳዋልን? ሕይወትን የሚሰጥ መንፈስ ሆነ። ሃሌሉያ። ከዛስ በኋላ ወደ ደቀ መዛሙርቱ መጥቶ ምን አለባቸው? እፍ አለባቸው። መንፈስ ቅዱስን ምን አድርጉ አላቸው? ተቀበሉ አላቸው። ከዛ በኋላ ግን መንፈስ ቅዱስ እነሱ ውስጥ ሲገባ እነሱም መንፈስ ቅዱስ ባለበት ሁሉ ውስጥ ገቡ። ወገኖቼ መንፈስ ቅዱስ የህይወት መንፈስ ነው። አንድ ህይወት ነው። አንድ መንፈስ ነው። ይሄን ነግሬያችኋለሁ። ከሚወጣበት ወጥቶ የሚገባበት ውስጥ ሲገባ ከወጣበት ሳይለይ ነው። ስለዚህ በሚወጣበትና በሚገባበት ውስጥ ምን ይፈጥራል? አንድነት ይፈጥራል። የህይወት አንድነት። ወገኖቼ አንድ ነገር ልንገራችሁ። በሁላችንም ውስጥ ያለው ስንት መንፈስ ነው? ችግራችን ምን ታውቃላችሁ? መንፈስ ቅዱስን የምናስበው እየተሰፈረ የሚሰጥ አድርገን ነው። ለዚህ ይመስለኛል በዮሐንስ ወንጌል ላይ እግዚአብሔር ከመንፈሱ ሰፍሮ አይሰጥም የሚለው ለምን መሰላችሁ? ተሰፍሮ የሚሰጥ ነገር ለየብቻ ነው የሚሰጠው። ለሁላችንም ኮታችን ነው የሚሰጠው። ለሁላችንም ድርሻችን ነው የሚሰጠው። ይገባችኋል? ማለት መንፈስ ቅዱስ እንደዚህ እየተሰፈረ አልተሰጠንም። የእያንዳንዳችን ኮታ አልተሰጠንም። የእያንዳንዳችን አይበታችን ውስጥ በግል ቀረጤታችን ውስጥ አይደለም የተሰጠን። መንፈስ ቅዱስ አንድ ነው። አንተ ውስጥ ያለው ነው፣ እሷ ውስጥ ያለው፣ እሷ ውስጥ ያለው ነው፣ አንተ ውስጥ ያለው። ስለዚህ ምን ሰርቷል መሰላችሁ? ኔትወርክ። ስለዚህ አንዱ መንፈስ ነው በሁላችንም ውስጥ ያለው። ስለዚህ ምን አድርጎናል? የተለያየ መልክ፣ የተለያየ ስም፣ የተለያየ ገጽታ፣ የተለያየ ጸጋ፣ የተለያየ አቅም፣ የተለያየ ችሎታ ያለን ግን ስንት ሰዎች? አንድ ሰዎች አድርጎናል። አስቀድሜ እንዳልኳችሁ ይሄንን ህይወት ለማይቆጠር የዘላለም ዘመናት ሲካፈሉ የኖሩት ማናማ ብቻ ናቸው? አብና ወልድ። ስለዚህ ሲካፈሉ እንዴት ነበር ብለን ስንል እኔ በአብ እንዳለሁ አብን በእኔ እንዳለ እመኑኝ ብለዋል ጌታ ኢየሱስ ክርስቶስ። መንፈስ ቅዱስ አንድ ህይወት ነው። ነገር ግን ከአንድ በላይ የሆኑ አካላት ምን ያደርጉታል? በአንድ ጊዜ ይካፈሉታል። ልክ እንደዚሁ እኛም አሁን በማ ውስጥ ሆንን? በክርስቶስ ሆንን። እኛ በአብ ውስጥ ሆንን። ጌታ ይመስገን። ብቻ አይደለም በአካል ውስጥም ሆንን። እግዚአብሔር ይመስገን። ለምንድን ነው ያሬድ ይሄንን ትምህርት ይሄን ያህል ጊዜ ወስደ ያስተማርከው ብላችሁ ብትሉኝ ወገኖቼ የእምነታችንን መሰረት እንድናውቅ ደግሞም የጸና መሰረት በውስጣችን እንዲኖረን ነው። ምን ማለት ነው? በዛ ሰዓት ወገኖቼ በዛ ደርብ ቤት ውስጥ በኢየሩሳሌም በሚገኝ በአንድ ግራውንድ ፕላስ ዋን ቤት ውስጥ የማርቆስ እናት ቤት እንደሆነ ይገመታል። እዛ የፋሲካውን ራት ሲበሉ ወገኖቼ የተፈጠረውን ኬዮስ አስቡት። በቃ ልክ ሁሉ ነገር የሚበታተን የሚጠፋ እስኪመስል ድረስ። ግን አንድ ነገር ልንገራችሁ። አዎ ነገር ሁሉ ጨልሟል። መከራ ነው ያለው፣ ሞት ነው ያለው። በጣም እንዲያውም ጌታ ክርስቶስ የገለጠው በምንድን ነው? እናንተ ሙሾ ታወጣላችሁ፣ ታሟሻላችሁ። ዓለም ግን ምን ይለዋል? ደስ ይለዋል። ሴት በምትወልድበት ጊዜ ምጧ ደርሷልና ትጨነቃለች፣ ትፈራለች አይደል እንዴ? ነገር ግን አይዟችሁ ወንድ ልጅ ይወለዳል። ሃሌሉያ። ያን ጊዜ ወንድ ልጅ ተወልዷልና ሐዘኗ ምን ታደርገዋለች? ጭንቀቷን። የጭንቅ ጊዜ ነበር። ግን ምን አላቸው? ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። ምን ማለቱ ነው? ያመናችሁት የተከተላችሁት ጌታን ስለ ጥሩ ኑሮ አይደለም፣ ስለ ቁሳቁስ አይደለም። እነዚህ ነገሮች ያስፈልጉናል። ይገባችኋል? ስለዚህ አይደለም፣ ስለዚህ አይደለም፣ ስለዚህ አይደለም፣ ስለዚህ አይደለም። ግን ስለ አንድ ዋና ጉዳይ ነው። የዘላለም ሕይወት የሆነው መንፈስ ቅዱስ አሜን፣ የእግዚአብሔርን ሕይወት ለማግኘት ነው። ስለዚህ አይዟችሁ፣ እሱ ጋራንትድ ነው። እንዲያውም እኔ የምሄደው ለምንድን ነው? ስፍራ ላዘጋጃችሁላችሁ ነው። እዚህ ሕይወት ውስጥ ቦታ እንዲኖራችሁ።
ኦኬ እንደነገርኳችሁ መሰረት ማለት የማይታየው የህንጻው ክፍል ነው። ግን የሚታየው ሁሉ ምን ላይ ነው የቆመው? መሰረቱ ላይ ነው፣ የማይታየው ላይ ነው። መሰረት ማለት ወገኖቼ በክርስትና ውስጥ ስለ እግዚአብሔር የምንረዳው፣ ስለ እግዚአብሔር የምናውቀው፣ ስለ እግዚአብሔር የምናምነው፣ ስለ እግዚአብሔር ተስፋ የምናደርግ የምንጠብቀው ነገር ይታያል አይታይም? እሱ መሰረት ነው። መሰረታችን ትክክለኛ ከሆነ በቱምቢ በውሃ ልክ የተሰራ ከሆነ እንደ ብልሃተኛ አናጺዎች አለቃ የተሰራ መሰረት ከሆነ ወገኖቼ እነግራችኋለሁ እዚያ ላይ እስከ ሰማያት የሚደርስ ህንጻ ሊናታነጽ ይችላል። አሜን። እዛ ላይ ወገኖቼ ምንድነው ህንጻው የሚታየው የውጭው ካላችሁኝ ወገኖቼ ምንድነው? ፕራክቲካል ላይፋችን ነው፣ ተግባራዊ ኑሯችን። ልክ መሰረቱ ላይ የማይታየው መሰረት ላይ የታነጸው ህንጻ ሁሉ እንደሚያየውና እንደሚጠቀምበት ልክ እንደዚሁ በዚህ እምነት ላይ ተመስርቶ የሚገለጠው ኑሯችሁ፣ የዕለት ዕለት ኑሯችሁ ሰው ሁሉ ምን ያደርገዋል? ያየዋል። ወገኖች ያን ነገር እንድታውቁ ፈልጋለሁ። በዓለም ያሉ ሰዎች፣ ከክርስቶስ ውጪ ያሉ ሰዎች ምን ያህል እንደሚያዩን ታውቃላችሁ? እነሱ ስለኛ የሚገባቸው እኛ ገብቶን ቢሆን ኖሮ የት በደረሰን። አንድ ምሳሌ ልንገራችሁ እስቲ። እንደው ለምሳሌ ቆይ አሁን ኃይሌ ገብረስላሴ የታወቀ ሯጭ ነው አይደል እንዴ? ወደ 26 ነው 27 ጊዜ የዓለምን ሬከርድ ይዟል ማለት 26 ጊዜ። ካን ዩ ኢማጂን? ይመስለኛል እንዲያውም በዓለም ላይ ካልተሳሳትኩኝ ሌላ አትሌት የለም ይሄን ያህል ጊዜ ሬከርድ የበጠሰ ይሄን ያህል ጊዜ ሬከርድ የያዘ የለም በዓለም ላይ። ሂ ኢዝ ዩኒክ። እዚህ ካናዳ ውስጥ ሬከርድ ያላቸው አትሌቶች አሉ። በአሁኑ የዓለም ሻምፒዮን ላይ ራሽያ በተደረገው አንድ ብሮንዝ እንዳገኛችሁ ሰምቻለሁ። ትንሽ ኮራ ልበልባቸው። በጣም በብዙ ነው የተሳተፋችሁ ታውቃለሁ። ካናዳ የተሳተፈችው በጣም በብዙ የስፖርት አይነት ነው። እኛ የተሳተፍነው በጣም በጥቂት ነው። ግን አንድ ብሮንዝ እንዳገኛችሁ ሊስቱ ላይ አይቼዋለሁ። ኦኬ አንድ ይኖራሉ አትሌቶች ማለት ጎልድ ምናምን ያላቸው እንደው በካናዳ ለጉድ ነው ዓለም ይወራው። አንድ እኮ ነው የምላቸው። ይሄ ሰውዬ እኮ 26 ሬከርድ የሰበረ ሰው ነው። እና ኃይሌ አሁን አሸንፎ ሲመጣ ወይም እንትን ብሎ ሲመጣ ወይም ጥሩነሽ ዲባባ ወይም መሰረት ደፋር አሸንፎ ሲመጡ አቤት ኃይሌ ነው የሚባለው አይደል እንዴ? ፌስቡክ ላይ ምናምን ጥሩዬ ወንዷ ጥሩዬ ምናምን ይባላል። በጣም የሚገርማችሁ በዓለም አንድ ሰው የሆነ ነገር ሲያደርግ ጥሩም ከሆነ ዋው እንትና ይባላል፣ መጥፎም ከሆነ ይሄ እሱ እከሊት ይባላል። የሚገርማችሁ ነገር አንድ አማኝ የሆነ መጥፎ ነገር ቢያደርግ ዓለማውያን የሚሉትን ታውቃላችሁ? ድሮም እነሱ ይላሉ። እኔ ይገርመኛል እኮ ማንም ዓለማዊ ቢያደርግ እሱ ነው የሚጠራው፣ እነሱ የሚባል ነገር የለም። እሷ ናት የምትባለው። ልክ አንድ አማኝ ሲያደርገው ግን ጥሩ ከሆነ ምን ይባላል? እነሱ እኮ ምናምን ይባላል። መጥፎም ከሆነ ደግሞ ድሮም እነሱ ይባላል። እነዚህ ሰዎች ምን ገብቷቸዋል መሰላችሁ? አንድ መሆናችን ገብቷቸዋል። እኛ ያልገባንን ያህል ገብቷቸዋል። ስለዚህ በዓለም ምን እንደረጋለን? እኛ ራሳችን ከምናየው በበለጠ እንታያለን። እና ዛሬ ሼር ላደርጋችሁ የምፈልገው ምንድነው? በምዕራፍ 14 ላይ ዮሐንስ ወንጌልን ተመልክተናል። ምን ውስጥ እንደገባን፣ ምን አይነት የህይወት ኔትወርክ ውስጥ እንደገባን፣ በእግዚአብሔር ህይወት ውስጥ እንደገባን፣ አንድ የህይወት ዓለም፣ ሌላ ህይወት በቃ እዚህ ዓለም ላይ ከምናየው ከተዘፈነለት፣ ከተቀነቀነለት፣ ከተተወነለት፣ ከተገጠመለት፣ ከተደረሰለት ይሄ ከሚታወቀው ከዚህ the known life ውጪ ሌላ ላይፍ ውስጥ
ዲቫይን የሆነ ላይፍ ውስጥ ሃሌሉያ የእግዚአብሔር ህይወት ውስጥ ምን ሆነናል ገብተናል ጽድቅ የሞላበት ቅድስና የሞላበት ሃሌሉያ ክብር ያለበት ታይቶ የማይታወቅ በዓለም ለመጀመሪያ ጊዜ ኢየሱስ ክርስቶስ ከድንግል ማርያም ተወልዶ በስጋ ወደ ምድር በመጣበት ጊዜ ብቻ የታየ የተገለጠ አንድ የህይወት ኔትወርክ ውስጥ ምን ሆነናል ገብተናል ግን አሁን ትልቁ ጥያቄ ይሄንን ካመንን ምንድነው ከኛ የሚጠበቀው ጌታ ኢየሱስ ክርስቶስ ዮሐንስ 14ን ብቻ አይደለም ያስተማረው ዮሐንስ 15ን ማስተምሯል ዮሐንስ 15 ምንድነው የሚለው እንመልከተው ቶሎ እውነተኛ የወይን ግንድ እኔ ነኝ ገበሬውም አባቴ ነው አዲሱ መደበኛ ትርጉም እውነተኛ የወይን ተክል እኔ ነኝ አትክልተኛውም አባቴ ነው ይለዋል ምን ማለቱ ነው ጌታ ኢየሱስ እውነተኛ የወይን ግንድ እኔ ነኝ በጣም አዝናለሁኝ እንዳልኳችሁ መጽሐፍ ቅዱሳችንን ስናነብ የምናነበው በእኛ ሁኔታ ውስጥ ብቻ ነው ግን ጥረት ማድረግ ያለብን መጀመሪያ ምንድነው ካላችሁኝ ያኔ በዛች ክፍል ለነበሩት ለነዚህ 11 ሰዎች ይሄንን ሲሰሙ ምን ማለት ነው ምንድነው የሚገባቸው ምንድነው ውስጣቸው ገብቶ ክሊክ የሚያደርገው ምንድነው የሚያዩት የሚያስቡት እሱን ማየት ይኖርብናል እስቲ ከኔ ጋር በሉት እውነተኛ የወይን ግንድ እኔ ነኝ ኦኬ ኢየሱስ ይሄን ሲናገር እነዚያ አይሁዶች 11 አይሁዶች ምክንያቱም ይሁዳ ወደ ደጅ ወጥቷል አልነበረም በዛን ጊዜ እነዚህ 11 አይሁዳውያን የክርስቶስ ተከታዮች ምን ይረዱ እንደነበር ለማየት ከፈለጋችሁ ስለ ወይን ግንድ የብሉይ ኪዳን መጽሐፍት ያሉትን ማየት ይኖርባችኋል አንዴ ቶሎ ብለን ጥቅሶችን እንድናይ ፈልጋለሁኝ ክፍሎችን እንድናይ ምክንያቱም የነሱን ማይንድ ሴት ለማወቅ ምን እንደሚያስቡ ስለ ወይን ግንድ ምክንያቱም ብዙዎቻችን እውነተኛ የወይን ግንድ እኔ ነኝ ሲባል ቶሎ የምናስበው ምንድነው እትዬ እንትና ቤት በረንዳ ላይ የነበረውን የወይን ሐረግ ነው የምናስበው ይገባችኋል ወይን የሆነ ወይን ነው የምናስበው ኖ ምንድነው እነሱ የሚያስቡት ቶሎ ነው ምክንያቱም እነዚህ ሰዎች አይሁዳውያን እንደመሆናቸው መጠን የተቃኙት በምንድነው በብሉይ ኪዳን ትንቢቶች ነው በብሉይ ኪዳን ትምህርቶች ነው በብሉይ ኪዳን መጽሐፍት ነው የተቃኙት የተቀረጹት ስለዚህ የሚያስቡትን ለማወቅ ከፈለጋችሁ ቶሎ ብለን አንድ 3-4 ጥቅሶች እናያለን ትታገሱኝና ትከተሉኛላችሁ መጽሐፍ ቅዱስ ይዛችሁ ከሆነ አንዳንዶቻችሁ ደግሞ በደንብ ጠልቃችሁ ማየት ፈልጉ ከሆነ ጥቅሶቹን ትጽፏቸዋላችሁ እስቲ ከመዝሙር በቅንፍ 80 እንጀምር ቶሎ መዝሙር በቅንፍ 80 ከቁጥር 8 ጀምሮ ያለውን ላንብብላችሁ መዝሙር በቅንፍ 80 እንደዚህ ይላል ካወጣችሁት ከቁጥር 8 ጀምሮ ከግብጽ የወይን ግንድ አመጣ ከየት ከግብጽ የወይን ግንድ አመጣ አህዛብን አባረር እርሷንም ተከለ በፊቷም ስፍራን አዘጋጀ ስሮቿንም ተከልህ ምድርንም ሞላች ጥላዋ ተራሮችን ከደነ ጫፎቿም እንደ እግዚአብሔር ዝግባ ሆኑ ቅርንጫፎቿንም እስከ ባህር ቡቃያዋንም እስከ ወንዙ ዘረጋች ወገኖች እስከ ባህር የሚለው ቅርንጫፎቿን ሜዲትራኒያን ነው ታላቁ ባህር እንደገና ደግሞ ስሮቿንም ምክንያቱም ወደ ላይ ነው ያለው ወደ ኖርዝ እንደገና ደግሞ ስሯንም ወዴት ዘረጋች ነው የሚለው እስከ ባህር ማለት ሬድ ሲ ነው ቡቃያዋንም እስከ ወንዙ ዘረጋች ከዛ ይቀጥልና መዝሙረኛው ይሄንን ነው የሚጠይቀው የአሳፍ መዝሙር ነው አጥሯን ለምን አፈረስክ መንገድ አላፊ ሁሉ ይቀጥፋታል የዱር እሪያ አረከሳት የአገር አውሬም ተሰማራባት የሰራዊት አምላክ ሆይ እንግዲህ ተመለስ ከሰማይ ተመልከት እይም ይህችን የወይን ግንድ ጎብኝ
ኦኬ ያዛችሁ ይሄንን። እስቲ ኢሳይያስ 5ን ቶሎ እንመልከት። ኢሳይያስ ምዕራፍ 5 አሁን ከቁጥር 1 ጀምሮ አሁን ስለ ወዳጄና ስለ ወይን ቦታው ለወዳጄ ቅኔ ቀኛለሁ። ለወዳጄ በፍሬያማው ኮረብታ ላይ የወይን ቦታ ነበረው። በዙሪያው ቆፈረ፣ ድንጋዮችንም ለቅሞ አወጣ፣ ምርጥ የሆነውንም አረግ ተከለበት፣ በመካከሉም ግንብ ሰራ። ደግሞም የመጥመቂያ ጉድጓድ ማሰበት፣ ወይንንም ያፈራ ዘንድ ተማመነ። ዳሩ ግን ሆምጣጣ ፍሬ አፈራ። አሁንም እናንተ በእስራኤል የምትኖሩ የይሁዳ ሰዎች ሆይ በእኔና በወይን ቦታዬ መካከል እስኪ ፍረዱ። ለወይኔ ያላደረኩለት ከዚህ ሌላ አደርግለት ዘንድ የሚገባኝ ምንድን ነው? ወይንን ያፈራል ብዬ ስትማመን ስለምን ሆምጣጣ ፍሬ አፈራ? አሁንም በወይኔ ላይ የማደርገውን እነግራችኋለሁ። አጥሩን እነቅላለሁ፣ ለመሰማሪያም ይሆናል። ቅጥሩንም አፈርሳለሁ፣ ለመራገጫም ይሆናል። ባድማ አደርገዋለሁ፣ አይቆረጥም፣ አይኮተኮትም። ክርንቾትና እሾህ ይበቅልበታል። ዝናብ እንዳያዘንቡበት ደመናዎችን አዛለሁ። የሰራዊት ጌታ እግዚአብሔር ወይን ቦታ እርሱ የእስራኤል ቤት ነው። የደስታውም አትክልት የይሁዳ ሰዎች ናቸው። ፍርድን ተስፋ ያደርግ ነበር፣ እነሆም ደም ማፍሰስ ሆነ። ጽድቅን ይተማመን ነበር፣ እነሆ ጩኸት ሆነ። የሚገርም ነው። ፓተርናቸውን በደንብ እንታዩ ፈልጋለሁ። የክፍሎቹን ፓተርን እንደው አንድ ሁለት ልጨምርላችሁ። ኤርሚያስ ምዕራፍ 12 ቁጥር 10 ኤርሚያስ 12 10 ምንድን ነው የሚለው? ቶሎ እንየው በየክፍሎቹ። ኤርሚያስ 12 10 እንዲህ ይላል፣ ብዙ እረኞች የወይኑን ቦታዬን አጥፍተዋል፣ እድል ፈንታዬንም ረግጠዋል፣ የአምሮቴንም እድል ፈንታ ምድረ በዳ አድርገውታል ይላል። ሕዝቅኤል ላይም እንዲሁ ላንብብላችሁ። ሕዝቅኤል ምዕራፍ 17 ላይ ምን ይላል? እንደው ከየስፍራው እንድናየው ነው። ሕዝቅኤል 17 ላይ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ በእንቆቅልሽ አጫውት፣ ለእስራኤልም ቤት ምሳሌ ነገር እንዲህም በል፣ ጌታ እግዚአብሔር እንዲህ ይላል፣ ታላቅ ክንፍ ረጅምም ማርገብገቢያ ያለው ላባም የተሞላ መልከ ዥንጉርጉር ታላቅ ንስር ወደ ሊባኖስ መጣ። የዝግባንም ጫፍ ወሰደ፣ ቀንበጡንም ቀነጠበ፣ ወደ ከነዓንም ምድር ወሰደው፣ በነጋዶችም ከተማ አኖረው። ከምድርም ዘር ወሰደ፣ ተመልከቱ፣ በፍሬያም እርሻም ተከለው፣ በብዙም ውሃ አጠገብ እንደ አሃያ ዛፍ አኖረው። በበቀለም ጊዜ ቁመቱ ያጠረ፣ ተመልከቱ፣ በበቀለም ጊዜ ቁመቱ ያጠረ፣ አረጉም ወደ እርሱ የሚመለስ፣ ስሩም በበታቹ የነበረ ሰፊ ወይን ሆነ። እንዲሁ ወይን ሆነ፣ አረግም ሰደደ፣ ቀንበጥም አወጣ። ታላቅ ክንፍና ብዙም ላባም ያለው ሌላ ንስር ነበረ። እነሆም ያጠጣው ዘንድ ይህን ወይን ስሩን ወደ እሱ አዘነበለ፣ አረጉንም ከተተከለበት ከመደቡ ወደ እርሱ ሰደደ። አረግም ያወጣ ፍሬ የሚያፈራ የከበረም ወይን ይሆን ዘንድ በመልካም መሬት ውስጥ በብዙ ውሃ አጠገብ ተተክሎ ነበር። እንዲህም በል፣ ጌታ እግዚአብሔር እንዲህ ይላል፣ በውኑ ይከናወንለት ይሆንን? ይደርቅስ ዘንድ አዲስ የበቀለውስ ቅጠሉ ይጠወልቅ ዘንድ ስሩን አይነቅለውምን? ፍሬውንስ አይለቅመውምን? ስሩንም የተነቀለው በብርቱ ክንድና ብዙ ሕዝብ አይደለም? ተተክሎስ እነሆ ይከናወንለት ይሆንን? የምስራቅ ነፋስ ባገኘው ጊዜ ፈጽሞ አይደርቅምን? በተተከለበት መደብ ላይ ይደርቃል። ስሙኝ፣ ሌሎችም አሉ፣ ግን አትሊስት ከመዝሙር 1 ከኢሳይያስ 1 ከኤርሚያስ 1 ከሕዝቅኤል 1 ጥቅሶችን አንብቤያለሁ። እነዚህ ሁሉ ክፍሎች ይሄ የወይን ተክል ማን ነው ይሉናል። ቶሎ ነገሩኝ ባካችሁ። ሰምታችሁ ከሆነ ነው ምርምር ያስፈልገዋል። ማናት? እስራኤል። የትዬ እንትና ቤት በረንዳ ላይ ያለው የወይን አረግ አይደለም ይመጣላቸው። እነሱ ይገባቸዋል አባለ እዚህ ወይን እርሻ አይደለም ይመጣላቸው። ዝም ብሎ የወይን ተክል አይደለም ይመጣላቸው። ማንን ነው የሚያስቡት? ወዲያው ነው ወገኖች፣ እስራኤል የእግዚአብሔር የወይን አትክልት ናት። ግንዱ ማን ነው ካላችሁኝ፣ ግንዱ ያዕቆብ ነው። እስራኤል የተባለው ግንዱ ያዕቆብ ይዞት ወደ ግብፅ ምድር የወረደው 72 ነፍስ ነው። እነዛ የእስራኤል አባቶች ናቸው ግንዱ። ስለዚህ ከዛ ግንድ ምን አረገ ነው የሚለው? እግዚአብሔር አመጣ ከግብፅ አይደል እንዴ? ከዛ በኋላ ምን አደረገው? ተከለው። ወገኖቼ በከነዓን ምድር እግዚአብሔር አሕዛብን አባሮ ያሰፈራቸው
ያን ምድር ያወረሳቸው የሰጣቸው ህዝብ ምንድናቸው ካላችሁኝ የወይኑ ግንድ ቅርንጫፍ ናቸው። ከዚያ በኋላ በየትውልዱ የሚመጣው አዲስ ትውልድ ሁሉ ምንድነው ማለት ነው? ሌላ ቅርንጫፍ፣ ሌላ ቅርንጫፍ፣ ሌላ ቅርንጫፍ፣ ሌላ ቅርንጫፍ። ስለዚህ ይሄ የወይን ተክል የህዝብ ነው፣ የሰው ዘር ነው። በዚያ ምድር ላይ ይኖር የነበረ ህዝብ ነው። በየትውልዱ የሚመጡትም ሰዎች ምንድናቸው? ቅርንጫፎች ናቸው። ግንዳቸው ስንት ነው? አንድ ነው። ባለቤቱ ማን ነው? የሰራዊት ጌታ የእግዚአብሔር ነው። ወገኖቼ በኢየሩሳሌም ያን ጊዜ ቆሞ በነበረው መቅደስ፣ ምክንያቱም ጌታ ኢየሱስ ክርስቶስ ይሄንን ሲናገር ኢየሩሳሌም ከተማ ላይ መቅደሱ ነበረ። የመቅደሱ በር ላይ ከናስ የተሰራ በጣም የሚገርም አርት የነበረው ትልቅ የወይን ሐረግ የወይን ተክል ነበር። ይሄ የሚያሳየው ምንድነው? እስራኤል ምንድናት? ለእግዚአብሔር የወይን ተክል ናት። ወገኖች ይሄ ለማንኛውም እስራኤላዊ ለማንኛውም አይሁዳዊ አንድ ሲደመር አንድ ይሆናል ሁለት ነው። በጣም ቀላል ነገር ነው። ወይን ሲባል ማንም ይመጣላቸው? እስራኤል። አሁን ግን ኢየሱስ ክርስቶስ በዚህ ስፍራ የተናገረው ነገር የመጨረሻ ሪቮሉሽነሪ የሆነ ቃል ነው። በጣም ትልቅ ፓራዳይም ሺፍት የሚያመጣ አመለካከታቸውና አስተሳሰባቸውን የሚቀይር ነገር ነው የተናገረው። ወገኖቼ ዝም ብሎ ቀላል ነገር እንዳይመስላችሁ፣ ዝም ብሎ ቅቡል ነገር እንዳይመስላችሁ፣ ሁለተኛው የወይን ግንድ እኔ ነኝ አሜን ምናምን የሚባል ነገር እንዳይመስላችሁ። በጣም ትልቅ ቃል ነው የተናገረው። ምንድን ነው ካላችሁኝ፣ አዎ እስራኤል ምን ነበረች? የወይን ግንድ። እውነተኛው ግን እኔ ነኝ አለ። It's no longer Israel. It's no longer Israel. ምንድነው እውነተኛው የሚለው ቅጽል ምንድነው የሚያመለክተው? ለአንድ ነገር ይሄ እውነተኛው ነው ካላችሁ ምንድነው የሚያመለክተው? እውነተኛ ያልሆነ ምሳሌ የሆነ ወይም ደግሞ ምን የሆነ አለ ማለት ነው። ስለዚህ ጌታ በዚህ ቅጽያ ሌላ ነገር እየተናገረ ነው። እውነተኛው የወይን ግንድ እኔ ነኝ። It's not ያዕቆብ፣ it's not ወደ ግብጽ የገቡት እስራኤላውያን ወይ እነዛ 12ቱ የእስራኤል ነገድ አባቶች ምናምን አይደል። እውነተኛው የወይን ግንድ እኔ ነኝ። ምንድነው ጌታ ኢየሱስ ክርስቶስ እያለ ያለው? አዲስ የሰው ዘር ሊፈጠር ነው። ሃሌሉያ! አዲስ ምን? የሰው ዘር። ተመልከቱ፣ እስራኤል በምድር ላይ በነበረች ጊዜ ብዙ አህዛቦች ነበሩ አልነበሩ? ወይም ህዝቦች ነበሩ አልነበሩም? ነበሩ። እስራኤል ግን ለእግዚአብሔር ምንድናት? ምርጥ ዘር። ምንድነው የሚነግረን? ቅድም ያየነው ክፍል ምርጥ ዘር አመጣ ነው አይደል የሚለው? ከዛ በእንትንም ተከለው ምርጥ ዘር ናት። ወገኖች ያን ነገር ልንገራችሁ። አሁን ግን ኢየሱስ ክርስቶስ ስለ ሌላ ምርጥ ዘር እየተናገረ ነው። ሃሌሉያ! ስለ ሌላ አዲስ ሂውማን ሬስ፣ ስለ ሌላ አዲስ ሂውማኒቲ። እና የመጀመሪያው ግንዱ ማን ነው አለ? እኔ ነኝ። አንድ የወይን ግንድ ካለና ይሄ የወይን ግንድ ከተተከለ ምኖች ማውጣት ይጀምራል? ምኖች ማውጣት ይጀምራል? ቅርንጫፎች። ስለዚህ ምን አለ? ቅርንጫፎቹ እናንተ ናችሁ። ተመልከቱ፣ ያኛው ከምድር ህዝቦች መካከል አንድን ዘር ወስዶ እስራኤልን ብቻ ላይ ያተኮረ የወይን ግንድ ነበረ። ይሄኛው ግን ከአይሁድም ከአሕዛብም ያሉበት ግን አይሁድም ያልሆነ አሕዛብም ያልሆነ ግን ከአይሁድም የሆነ ከአሕዛብም የሆነ የወይን ተክል ነው። እስቲ ምን ያህል አስተዋዮች እንደሆናችሁ ማየት ፈልጋለሁ። ቅድም በማነብበት ጊዜ ከመዝሙረ ዳዊትም ከኢሳይያስም ከኤርሚያስም ከሕዝቅኤልም ሳነብ የተነገሩት ክፍሎች ሁሉ ላይ አንድ የጋራ የሆነ ነገር ነበረ። ምንድነው እሱ? ኦኬ እስራኤል የወይን ግንድ መሆኗ የወይን ተክል መሆኗ ኮመን ነው አይደል እንዴ? ሌላ ግን መጨረሻው ላይ ሁል ጊዜ ምንድን ነበረ? አስተዋይ ሰው ነው ይሄ ሊረዳው የሚችለው። ሁል ጊዜ ዲስትራክሽን
አለ። ሁሉም ጥቅሶች ላይ መጨረሻ ላይ ይሄ የወይን ግንድ ምን ይሆናል? አጥሩ ይነቀላል፣ ይፈርሳል፣ ይቃጠላል አይደል እንዴ? ሁሉም ላይ ጀጅመንት ነው የምናየው። ምክንያቱን ደግሞ ግልጽ አድርገው ነግሮናል አይደል እንዴ? የምጠብቀውን የምፈልገውን ፍሬ አላገኘሁም። ፍሬ ስላላገኘሁ ምን ይሆናል? አፈርሰዋለሁ። ሁሉም ላይ ነው ያለው ወገኖቼ። እንደተባለው ያ የወይን እርሻ ፈረሰ። ነገር ግን ለዘላለም የማይፈርስ አዲስ የወይን ግንድ መጣ። አዲስ የወይን እርሻ ተመሰረተ። ሃሌሉያ! አዲስ የሰው ዘር። ስለዚህ አንተ ጥያቄ ልጠይቃችሁ። ኢየሱስ እውነተኛ የወይን ግንድ እኔ ነኝ ብሎ ሲል የወይን ለውጥ መጥቷል አልመጣም? የወይን ግንድ ለውጥ፣ የወይን ተክል ለውጥ፣ የወይን ቅርንጫፍ ለውጥ፣ የወይን እርሻ ለውጥ መጥቷል አልመጣም? ደከማችሁ መሰለኝ። ቶሎ ቶሎ ብዬ ባቆም ይሻለኛል። ምክንያቱም የደከመ ጉባኤ ማስተማር አልፈልግም። ለውጥ መጥቷል አልመጣም? መጥቷል። ግን አንድ ያልመጣ ለውጥ አለ። የወይኑ ግን ተለውጧል። እዛ ጋር ማን ነበረች? እስራኤል። አሁን አዲስ እስራኤል፣ የእግዚአብሔር እስራኤል፣ አይሁድም ያልሆነ አሕዛብም ያልሆነ ግን ከአይሁድም የሆነ ከአሕዛብም የሆነ አዲስ የወይን እርሻ መጥቷል። አዲስ ሕዝብ ሊመጣ ነው። አዲስ የሰው ዘር ሊፈጠር ነው። አሁን ጌታ ክርስቶስ ይህንን የሚናገረው እዛች ቤት ውስጥ ሆኖ ነው። ከጥቂት ሰዓታትና ምናምን በኋላ ግን ምን ሊያደርጉ ነው? ሊሰቀል ነው፣ ሊሞት ነው፣ ሊነሳ ነው። ከዚያ በኋላ አዲስ የሰው ዘር ሊጀምር ነው። ሃሌሉያ! የወይኑ ግንድ ሊለወጥ ነው። ያልተለወጠውን ማን ነው የሚነግረኝ? አንብቡትና 15:1 ላይ ይሄን አንብቡት። የተጻፈውን አንብቡትና ያልተለወጠውን ንገሩኝ። ገበሬው አትክልተኛው ምን አልሆነም? አልተለወጠም። የተለወጠው የወይኑ እርሻ ነው እንጂ የተለወጠው ወይኑ ነው እንጂ አዲስ ወይን መጣ እንጂ አዲስ ገበሬ አልመጣም። ገበሬው ያው ነው። የትኛው ያ ፍሬ የሚፈልገው? የትኛው ያ ፍሬ ካላገኘ የሚነቅለው? ያ ፍሬ ካላገኘ የሚያቃጥለው? ያ ፍሬ ካላገኘ አጥር የሚያፈርሰው እና ለሪያ መሰማሪያ የሚያደርገው ለመንገድ አላፊ የሚተወው the same ገበሬ the same አትክልተኛ። ወገኖቼ ስሙኝ፣ ይሄ ገበሬ መጽሐፍ ቅዱስ ሁሉ በአንድ ድምፅ የሚነግረን ፍሬ ፈላጊ ገበሬ ነው። ሆቢው ስለሆነ አይደለም ወይንም የሚተክለው። አንዳንድ ሰዎች አሉ አለ ጓራቸው ላይ ምናምን ለሆቢ የሚሰሩ አሉ እና እነሱ ፍሬውን አግኝተው ምናምን ያ ፍሬውን አለ የሚፈልጉት። አትሊስት ይወዱታል፣ ግሪን መሆኑን ይወዱታል፣ እዛ ጋር እንትን ማየት ይወዳሉ ቤታቸው ውስጥ ምናምን። ወገኖቼ ሆቢው ስለሆነ ሳይሆን የሚተክለው የተከለው ወይኑን ክፉኛ ምን ይፈልጋል? ፍሬ ይፈልጋል። እኔ ይቅርታ አድርጉልኝና ከወይኑም የበለጠ ምኑን ይፈልጋል? ፍሬውን ይፈልጋል። ምክንያቱም ወይኑንም የሚፈልገው ስለምንድን ነው? ይሄን አይዲያ ኮምፕሬንድ ብታርጉት በጣም ደስ ይለኛል ብትይዙት። በጣም ለጥጨው ነው የፍሬ መፈለጉን ጥግ ላሳያችሁ ስለፈለኩኝ ለጥጨው ነው። በጣም ፍሬ ከመፈለጉ የተነሳ ከምኑም ይልቅ ፍሬውን ይፈልገዋል። ከወይኑም ይልቅ ፍሬን ይፈልጋል። ግን ፍሬው የሚገኘው ደግሞ ከምኑ ነው? ስለዚህ ወገኖቼ ፍሬ በጣም ይፈልጋል። ፍሬ ይፈልጋል። ምንድነው ፍሬ? ቶሎ ልንገራችሁ። ይሄ ፍሬ ምንድነው? ፍሬ የአንድ ዛፍ የማንኛውም ዛፍ የውስጣዊ ማንነቱ ውጫዊ መገለጫ ነው። የትኛውንም ዛፍ ግንዱን ገምጠን ወይም ቅጠሉን አኝከን
ምን አይነት እንደሆነ ልናውቀው አንችልም። ነገር ግን ውስጡ ያለውን ኬሚስትሪ፣ ውስጡ ያለውን ፕሮሰስ፣ ውስጡ ያለውን ኔቸር ውጪ ያሉት ሰዎች ሊያውቁበት የሚችሉት ብቸኛው መንገድ ምንድነው? ፍሬው ነው። ቀጥፋችሁ ትቀምሱና ኮምጣጣ ነው ትላላችሁ ዛፉን። ፍሬውን አይደለም እኮ፣ ፍሬውን ብቻ አይደለም፣ ምኑን ነው የምትቀምሱት? ወገኖቼ ተመልከቱ። ፍሬው ዛፉ ማንነቱን ለሰዎች ሊያካፍል የሚችልበት ብቸኛ መንገድ ምንድነው? ፍሬው። ምንድን ነበር በዮሐንስ 14 ላይ ስንመለከት የነበረው? እግዚአብሔር አብ ከዘላለም ዘመናት በፊት በሰጠው ተስፋ መሰረት ኢየሱስ ክርስቶስ ሥጋ ለብሶ መጥቶ በመስቀል ላይ ከሰራው ስራ የተነሳ ከከፈለው ዋጋ የተነሳ እኔና እናንተ የእግዚአብሔርን ሕይወት መካፈል ቻልን። ስለዚህ እኛን ልዩ የሚያደርገን ምንድነው? በውስጣችን ሕይወት አለ። ምን አይነት ሕይወት? መለኮታዊ ሕይወት። እስቲ በውስጤ መለኮታዊ ሕይወት አለ ብሎ የሚያምን ሰው፣ እርግጠኛ የሆነ ሰው እጁን ያሳየኝ፣ ከፍ አድርጎ ያሳየኝ። ሃሌሉያ ወገኖቼ ስሙ። ዘላለማዊ የሆነ ቅዱስ የሆነ ሮያል የሆነ ሕይወት አለ። ጌታ ይመስገን። ንጉሳዊ የሆነ ሕይወት አለ በውስጣችን። እንግዲህ ይሄ አለ ብለን ምናምን፣ ይሄ አለ ብለን ኮንፌስ ምናደርግ፣ ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ በማመኔ ይሄን ሕይወት አግኝቻለሁ ብሎ የሚያምን ሰው፣ ይሄንንም ደግሞ የሚያውጅ ሰው ውስጡ ያለውን ሕይወት ምንነት፣ ውስጡ ያለውን ሕይወት ጣዕም እንዴት አድርጎ ነው በውጭ ላሉት ማሳየት የሚችለው? ፍሬ። ጌታ ኢየሱስ ክርስቶስ ምን አለ? እውነተኛ የሆነ ግን እኔ ነኝ፣ ገበሬውም አባቴ ነው። በእኔ ያለውን ፍሬ የማያፈራውን ቅርንጫፍ ሁሉ አባቴ ምን ያደርገዋል? ያስወግደዋል። የድሮው እንደሆነ የምታውቁት በዚህ ነው። ገበሬው እንዳልተለወጠ፣ የወይኑ እርሻ ባለቤት እንዳልተለወጠ የምታውቁት በዚህ ነው። አሁንም ምን ያደርገዋል አለ? ያስወግደዋል። ምን ይፈልጋል ማለት ነው? ስሙኝ ወገኖች ስሙኝ። ፍሬ ማለት የማይታየው የዛፉ ውስጣዊ ማንነት መገለጫ ነው አለ እንዴ? እግዚአብሔር የማይታይ አምላክ ነው። ነገር ግን ይህ የማይታይ አምላክ መታየት ይፈልጋል። እግዚአብሔር ታውቆ የማያውቅ አምላክ ነው። ግን ይሄ ታውቆ የማያልቅ አምላክ መታወቅ ይፈልጋል። በብርቱ መታወቅ ይፈልጋል። በብርቱ መታየት ይፈልጋል። ወገኖች እግዚአብሔር በዘመናት ውስጥ ያላረገው ነገር የለም ለመታየት፣ ለፍጥረቱ ለመታወቅ። ለምሳሌ በዘፍጥረት ምዕራፍ 1 ላይ ቁጥር 26 ምንድን የምናየው? እግዚአብሔር ዓለምን ሁሉ ከፈጠረ በኋላ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። ለምን? ምክንያቱም እግዚአብሔር ምን እንደሚመስል ሌላው ምን እንዲያደርግ እንዲያይ በመልኩና ምሳሌ ሰውን ፈጠረ። እግዚአብሔር ሰውን በመልኩና ምሳሌ ሲፈጥር እኮ ዋናው ዓላማው ምንድን ነው? ምን እንደሚመስል ሌላው ፍጥረት እንዲያየው፣ እንዲያውቀው፣ ግንዛቤ እንዲኖረው። እርግጥ ነው ሰው በውድቀቱ ምክንያት ክቡር ሆኖ ሳለ ግን የሚጠፉትን እንስሳት መስሏል። ዛሬ ያለውን ሰው አይተን እግዚአብሔር ይሄን ይመስላል ብለን ማለት አንችልም። እግዚአብሔር ምን እንደሚመስል ማየት የምንችለው በማ ብቻ ነው? በክርስቶስ ኢየሱስ ብቻ ነው አይደል እንዴ የታየው። ምክንያቱም እግዚአብሔርን የመምሰል ሚስጥር ያለ ጥርጥር ታላቅ ነው። በስጋ የተገለጠ፣ በመንፈስ የጸደቀ፣ በመላእክት የታየ፣ በዓለም የተሰበከ፣ በአሕዛብ የታመነ፣ በክብር ያረገ ብሎ መጽሐፍ ቅዱስ ይነግረናል። ስለዚህ እግዚአብሔር ክፉኛ ምን ይፈልጋል? መታወቅ፣ መታየት ይፈልጋል። ስለዚህ ሊያሳየውና ሊያሳውቀው ሊገልጠው የሚችለው ደግሞ ምንድን ነው? ፍሬ ነው።
አንደኛው ጋር አይታችሁ ደው ሲያቃጥልና ሲነቅልቅል ስሩንና ስታዩት ለምንድን ነው ፍሬ ምን አላረገም አላፈራም ብሎ ነው። አልገለጠኝም፣ አላሳወቀኝም፣ አላሳየኝም ጣዕሜን ማንነቴን ለሌላው ምን አላረገም አላሳየም ነው። የሌላው የኢሳይያስ 5ቱ ግን ይለያል ወገኖች። የአንደኛው የሌላኛው ክፍል ስንመለከት ሪፕሬዘንት አላረገኝም ነው አይደል እንዴ? ለዚህ ነው የነቀለው ወገኖቼ። የኢሳይያስ 5ቱን ስትመለከቱ ግን ሪፕሬዘንት አላረገኝም ሳይሆን ሚስ ሪፕሬዘንት አድርጎኛል ነው። ይገባችኋል ወገኖቼ? አንዳንድ ጊዜ ችግራችን ጌታን አለማሳየት ብቻ አይደለም፣ ጌታን አለመግለጥ ብቻ አይደለም። እሱ አንድ ነገር ነው። አንዳንድ ጊዜ አደገኛ የሚሆነው ደግሞ ሚስ ሪፕሬዘንት ማድረጋችን ነው። ምን ማለት ነው? ይሄ ጌታ ነው እያልን ግን ያልሆነውን ማሳየት፣ ያልሆነውን ባህሪ። ከኔ ጋር ናቸው? ፍሬ አለማፍራት አደገኛ ነገር ነው። ጃጅመንት የሚያመጣ ነው፣ የሚያስቆርጥ ነው አለ እንዴ? ግን ፍሬ ካለማፍራት ደግሞ የሚብስ ነገር አለ። ማፍራት ግን ኮምታታ፣ ማፍራት ግን ባህሪውን የማይገልጥ ነገር። ምን ማለት ነው ልንገራችሁ። ለምሳሌ ችግር ውስጥ ገብተው አንዳንድ ቦታ ክርስቲያኖች አማኞች ችግር ውስጥ ገብተው ያልሆነ ነገር ውስጥ ገብተው ይገባቸዋል ባለ በኃጢአት ውስጥ ገብተው አፍርተዋል? አላፈሩም አለ አይደል? አላፈሩም። ግን ወጥተው ደክመናል፣ በቃ አላፈራንም፣ ኃጢአት አድርገናል፣ እግዚአብሔርን በድለናል፣ ጌታ ይሄ አይደለም፣ ይሄ እኛ ይሆን ነው እኛ ያሳየናችሁ አይደለም፣ እኛ በድለናል፣ እግዚአብሔር መልካም ነው ብለው ንስሐ ሲገቡ እነዚህ ሰዎች አላፈሩም። ግን ምንድን ነው ያደረጉት? ሚስ ሪፕሬዘንት ግን አላረጉትም። ወገኖች አደገኛው ነገር ምን ነው ታውቃላችሁ? ፍሬውንም ሳናፈራ በኃጢአት ውስጥም ሆነን በስተት ውስጥም ሆነን ነገር ግን ጥቅስ እየጠቀስን ጀስቲፋይ ለማድረግ ስንሞክር ይሄ ምን ተብሎ ይጠራል? ቆምጣጣ ፍሬ ነው። ይሄ ሚስ ሪፕሬዘንቴሽን። ስለዚህ ጌታ ኢየሱስ ክርስቶስ ምንድን ነው ያስተማረው እዚህ ጋር? ይሄን ህይወት አግኝታችኋል ወይ? እዚህ ህይወት ውስጥ ገብታችኋል ወይ? ይህ ህይወት ወደ እናንተም ይፈሳል ወይ? በዚህ ህይወት ከአብ ጋር ከወልድ ጋር አንድ ሆናችኋል ወይ? በዚህ ህይወት ከቅዱሳን ጋር አንድ ሆናችኋል ወይ? በእርግጥ የዚህ ህይወት ተካፋዮች ሆናችኋል ወይ? ኢየሱስ ክርስቶስ በመስቀል ላይ ከሰራው ስራ የተነሳ ከተከፈለላችሁ ዋጋ የተነሳ እዚህ ህይወት ውስጥ በጸጋ በነፃ ገብታችኋል ወይ? ከሆነ አሳዩት፣ ግለጡት። ወገኖች አንድ ነገር ልንገራችሁ። በዚህ ከተማ በምትኖሩበት ከተማ ሆነ የትም ስፍራ ጌታ ሊታይ የሚችልበት አንድና ብቸኛ መንገድ ቢኖረው እናንተ ናችሁ። ወገኖች የቤተ ክርስቲያን ሪስፖንሲቢሊቲ ይሄ ነው። ጌታ ኢየሱስ በዚህ ትምህርት ውስጥ የተሰጠንን ፕሪቪሌጅ ብቻ ሳይሆን የነገረን የተሰጠንን ሪስፖንሲቢሊቲ ጭምር። አዎ እሱ በሰራው ስራ ህይወትን የመካፈል ፕሪቪሌጅ ተሰጥቶናል፣ እድል ተሰጥቶናል። ነገር ግን ደግሞ እኛ ምን እንድናደርግ ታዘናል? ፍሬ እንድናፈራ። ወገኖች ፍሬ ማለት ምን ማለት አይደለም፣ የምንኖረው ኑሮ ነው። በዓለም ፊት በቅዱሳን መካከል በሚያምነው በማያምነው በነጩ በጥቁሩ በቢጫው ፊት የምንኖረው የተገለጠው ኑሯችን እርሱ ፍሬ ይባላል። ክርስቶስ ነው በውስጤ ያለው ካልን የምንኖረው ኑሮ ምን ማለት አለበት? ክርስቶስ ማለት አለበት። ያን ጊዜ ነው በኢሳይያስ ምዕራፍ 61 ላይ የተጻፈው ቃል የሚፈጸመው። ምንድነው የሚለው?
በጽዮን ላሉ አገሮች እግዚአብሔር ለክብሩ የተከላቸው የጽድቅ ዛፎች እንዲባሉ አድርግላቸው ዘንድ። ሰዎች ምን ይላሉ? እግዚአብሔር እኮ እሷን እዚህ ኤድመንተን የተከላት እኛ የጽድቅ ፍሬ እንድንበላ ነው ብለው ይላሉ። ጌታ ይመስገን። አሜን። እግዚአብሔር ለክብሩ የተከላቸው የጽድቅ ምን ዛፎች። የጽድቅ ዛፍ ምን ያፈራል? የጽድቅ ፍሬ ነው ያፈራል። እዚህ ጋር በጣም የሚገርመኝ ነገር አለ። በእኔ ያለውን ፍሬ የማያፈራውን ቅርንጫፍ ሁሉ ምን ያደርጋል? ያስወግደው። እንዴት ነው በሱ ሆኖ ፍሬ የማያፈራ? ባካችሁ ምን ማለት ነው ነገራችሁ? አሁን ለኔና ለእናንተ ምን ማለት ነው? እንዴት ነው ብለን ዶክትሪናሊ እንደው ልናስበው ልንፋጭ ልንከራከር እንችላለን። ገባችሁ ማለት ግን ለኔና ለእናንተ ነው እንጂ እንደሱ የሚሆነው ያኔ ለነበሩት 11 ሰዎች ግን ይሄ በጣም ቀላል ትሩዝ በቀላሉ የሚገባቸው። እንዴት ካላችሁ ከጥቂት ሰዓታት በፊት ጌታ ኢየሱስ ይሄን ከመናገሩ ከጥቂት ሰዓታት በፊት አንድ ቅርንጫፍ ወድቋል አይደል? አንድ ቅርንጫፍ ወድቋል አይደል? ከጥቂት ሰዓታት ይሄን ከመናገሩ በፊት አላችሁ አቃሉ ሁለንተናችሁ ጆሮ ሆኖ እየሰማችሁ እንደሆነ ምንም ጥርጥር የለኝም። በፍጹም ጥርጥር የለኝም። ግን እንትን ወዳለሁ ነው እንቅስቃሴ ማለት ለምሳሌ የሆነ ነገር አይደል ስል ሰዎች ቀጥና ግትር ብለው ካዩኝ መፍራት ጀምራለሁ። ይገባቸው ነበር። እንቅስቃሴ ፈልጋለሁ ማለት ሳይሆን ሲቀር እንደዚህ ሲሆን ደግሞ ቢያንስ ማለት ነው ቃል ባትናገሩ። ምክንያቱም በህይወቴ የማረሳው የዛሬ 17 ዓመት ህንድ ሀገር ሄጄ የገጠመኝ ህንድ ሀገር ላገለግል ሄድኩና የዛሬ 17 ዓመት ነው ትዝ ይለኛል። አይሮፕላን የሆነ ቦታ ኮኔክሽን አምልጦኝ ቀጥታ መሄድ የነበረብኝ በዱባይ በኩል አድርጌ በምን ቦምቤ ደረስኩኝ። ከቦምቤ በሆነ ላንድ ሮቨር ይዘውኝ ወደ ፑና ሄድኩና ፑና ወገኖች ሻወር ለመውሰድ እንኳን ጊዜ አልነበረኝም። ምክንያቱም አይሮፕላኑ ዘግይቶ ኮንፈረንሱ ተሰብስበዋል። ቶሎ ልብሴን ቀያየርኩና ሄድኩኝና ወርቼ መስበክ ጀመርኩና አጀል ምናምን ስል ይሉኛል ወገኖች ሪል ደነገጥኩ። ከዛ በኋላ እኔም ጨመርኩት እነሱም ጨመሩት ምናምን አለ እንደዚህ እነዚህ ሰዎች አሁን አይደለም ያሉኝ በኋላ ይደበድቡኛል ብዬ በሩን ሁሉ ኤግዚቱን ምናምን ሁሉ በደንብ ቼክ ማድረግ ጀመረ። ከምሬ ነው በጣም አስፈርቶኝ ነበር። ከዛ ከወጣ በኋላ ሲነግሩኝ ግን በህልም እንዲህ ማለት አዎ ነው ማለት ነው። እንዲያውም የነገረችኝ ልጅ ምን አለች መሰላችሁ? የመጣው ሰሞን ታክሲ ለመያዝ ብዬ እንትን ይሄዳል ስለዋለ ባል ታክሲ ሲለኝ ይሄድና እንትን ይሄዳል አለች። እሱ እንዲህ ሲለኝ እያለፍኩ ጠይቃለሁ ሁሉም ይሄዳል ነው የሚሉኝ አለች። እና እንዲህ ነው የሚሉት እነሱና በእኛ ግን መግቢያው እንደዛ ስላልሆነ ግድ የለም ይናው ምልክት ስጡኝ ማለት ነው። ከጥቂት ሰዓታት በፊት ኢየሱስ ይሄን ከመናገሩ በፊት አንድ ቅርንጫፍ ወድቋል። አልወደቀም። ማን ነው እሱ? ይሁዳ። ግን አናገለገላችሁ በእኔ ያለውን ማለት በእኔ ህይወት ውስጥ ያለውን ማለት አይደለም። በዚህ ስብስብ ውስጥ ያለውን ማለት ነው። ፊዚካሊ እዚህ ያለውን ማለት ነው። ምክንያቱም ይሁዳ ፊዚካሊ በምን መካከል ነበር? በስብስቡ መካከል በኢነር ሰርክል ውስጥ ነበር፣ ግን በህይወት ግን አልነበረ። ቆይ ስሙኝ፣ ይሄን ህይወት ለማግኘት ምንድን ነው የሚያስፈልገው? ኢየሱስ እርሱ ክርስቶስ ያው እግዚአብሔር እንደሆነ ታምኑ ዘንድ አምናችሁ በስሙ ህይወት እንዲሆንላችኋል እንዴ? ህይወት ለማግኘት የግድ ኢየሱስ እርሱ ክርስቶስ ያው እግዚአብሔር መሆኑን ማመን ይጠይቃል። ወገኖች አንድ ነገር ልንገራችሁ። ስምዖን ጴጥሮስን ውሰዱት፣ ይሁዳን ውሰዷቸው። ሁለቱም ቀዳሚ ናቸው። በደቀ መዛሙርቱ መካከል ታዋቂ ናቸው። ኦኬ፣ ሁለቱም ምን ሆኑ? በጌታ ኢየሱስ ታልፎ በተሰጠበት ጊዜ ወደቁ። ልክ ነኝ? ወደቁ ሁለቱም ማለት አንዱ በምን በማድረግ አሳልፎ መስጠት፣ አንደኛው ደግሞ በመካድ። ሁለቱም ምን ሆነ? ወደቁ። አንዱ ምን ሆነ? ተነሳ። አንዱ ግን ወድቆ ቀረ። በቀዳሚነት አንድ አይነት ናቸው። ሲወድቁም እንደዛው፣ ግን በመነሳት ላይ ተለያዩ። ምንድን ነው ልዩነቱን ያመጣው ካላችሁኝ በደንብ ስሙ ወገኖች።
ይሁዳ ወደቀ እንላለን እንጂ ቆሞም አያውቅ። ለእኛ ነው የወደቀ የሚመስል። ምክንያቱም ያነሳቸው የነበራቸው መገለጥ ነው። መሰረታቸውን ያነሳቸው የነበራቸው ወገኖቼ ኢንላይትመንት መረዳት ነው ያነሳው ስምዖን። እንዴት ካላችሁ ስምዖን ስለ ኢየሱስ ተጠይቆ ምንድን ነው ያለው? አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። ያ ሬቨሌሽን ውስጥ አለ። ጌታ ማረጋገጥ አለ። ይሄ ሰማያዊ አባቴ እንጂ ስጋና ደም አልገለጠልም አለ። ስለዚህ ሰው ተገልጦለታል። ይሁዳ ስለ ጌታ ኢየሱስ የነበረው አንደርስታንዲንግ ምንድን ነበር? እስቲ የምታስታውሱት ጥቅስ ካለ እባካችሁ ጨሩ አንድ ወርውሩልኝ እስቲ። አንድ ስምቻ አለ ዘካ ጮክ በል። ኖ ስለ ኢየሱስ ፓርቲኩላር የሰጠው ኮሜንት ምንድን ነው? ተመልከቱ። በጣም የሚገርመኝ ቃል ነው መጽሐፍ ቅዱስ ውስጥ። ትዝ ይላችኋል? ከተሰቀለ ከሞተ በኋላ ጌታ ኢየሱስ ወሰደና ያንን የሰጡትን ገንዘብ ዘካናቱ ጋር ወረወረና እንካችሁ የንጹህ ሰው ደም ያፈሰስ ነው አለ። ምን ማለት ታውቃላችሁ? he was a nice guy። እንደዚህ አይነት ሞት መሞት አልነበረበትም። that's wrong። he was innocent። እንደሱ የሚባሉ ሰዎች የሉ። አሪፍ ሰው ነበር። ለይሁዳ ኢየሱስ ማን ነው? አሪፍ ሰው፣ አሪፍ ሰው፣ ቅን ሰው ነበር፣ ደግ ነበር ይባላል። ሰው ከሞተ በኋላ ብዙ ጊዜ እንዲያው በእኛ ባህል ውስጥ ቢሞት እኮ ደግን ኃይለው በሕይወት እያለ ከሞተ በኋላ እንዴት አይነት ደግ ሰው ነበር መሰላችሁ? ቢነግረው እኮ ቀድሞ ላይሞትም ይችላል። ለመሰላችሁ የኛ ካልቸር ከባድ ነው። ሰው ማመን ቀብሮ ነው። ስለ ሞተለት ነው የሚናገረው። ከዚህ በኋላ ተነስቶ ምንም ስለማያደርገኝ ደግ ሰው ነበር ይላል። ከሞተ በኋላ ሰው ማመን የሚገርም እኮ። እኔ በሌላ አገር ተረት እንደዚህ አይነት ካለ ይገርመኝ። ይሄ ዩኒክ ተረት የእኛ ብቻ ሳይሆን አይቀርም። ሰው መቼ ነው ማመን? በህይወት ያለ ይሄ አፈር ለምንድን ነው ማመነው? ተቀበልኩ በኋላ እማምነው እሱን በህይወት ያለውን መሆን ኤንዌይስ። ስለዚህ ደግ ሰው ነበር አይገርማችሁ? ስለዚህ ለሱ ንጹህ ሰው እና ፒዩር ሰው አይገርማችሁም? ያን ሁሉ ሲከተል፣ ያን ሁሉ መሪ ሲሆን፣ ያን ሁሉ ሲወጣ ሲገባ፣ ያን ሁሉ ትምህርት ሲጎደጎድ ሲፈስ፣ ያ ሁሉ መገለጥና ብርሃን ሲመጣ፣ እነዚያ ሁሉ ድንቅና ታምራት ምልክቶች ሲከናወኑ፣ ይህ ሰው ጥሬ ነው። ንጹህ ሰው ለምን እንዳሉ ታውቃላችሁ? ለካስ ከዛች ከኮሮጆ ምን ይወስድ ነበር? ቆይ ገንዘብ የሚወስድ ሰው ምንድን ነው ኤክስፔክት የሚያደርገው? አንድ ቀን ኢየሱስ ስማርት ከሆነ ማለት ኢየሱስ ነው ስማርት ከሆነ አንድ ቀን ይሁዳ ላናገር ይችላል። አንድ ጊዜ እስቲ እንትኑ መዝገቡን አውጣና ስንት ነው የገባው ስንት ነው የወጣው እንተሳሰብ ምናምን ነው ኢትስ ኤክስፔክትድ አለ ከአንድ ጮሌ ጥሩ መሪ አይመስላችሁም? አለ እስቲ እና ወራርድ ምናምን ይባላል። እሱ ዝም ብሎ ምን ያደርጋል? ይወስዳል። እነዛም ሴቶች ምናምኖች ምናምን እያመጡ ምን ያደርጋሉ? ይሰጣሉ። ኢየሱስ አንድም ቀን እንተሳሰብ ብሎ አያውቅም። ስለዚህ ምስኪን ሰው ነው። ደግሞ የሚገርመው አንዳንድ ጊዜ እንደዚህ ነው አይደል ያሰብከው ምናምን ይላል ኢየሱስ ከማለት ያሰቡትን ማውቆ ምናምን ይላል እና እሱ ሁል ጊዜ ቼክ ያደርጋል። እስቲ እውነተኛ መገለጥ ካለው ይሁዳ እየሰረክ ነው ምናምን ይገባቸዋል ይጠብቃል እና ምንም የለም። ሲያሳዝን አንድ ቀን እንኳን ቼክ አድርጎኝ አያውቅም። ወገኖቼ በህይወት ከክርስቶስ ጋር ነው አይደለም፣ ግን በአካል ክርስቶስ ማህበር ውስጥ ነው። ወገኖቼ ሰዎች እንደዚህ አይነት አደጋ ውስጥ ሊወድቁ ይችላሉ።
አይገርማችሁም? በመጨረሻው ሰዓት እንኳን ጌታ ክርስቶስ ደቀ መዛሙርቱን እግር ሲያጠብ የማንንም አጥቧል። እኛ ብንሆን ኖሮ አንተ ምናምን እንል ነበር አለ እንዴ? ስሙኝ፣ ለምንድን ነው ጌታ ዝም ያለው ካላችሁኝ፣ የኔ ጆብ ዲስክሪፕሽን አይደለም። ፍሬ የማያፈራውን ቅርንጫፍ ማስወገድ የአባቴ ጆብ ዲስክሪፕሽን ነው። እና when the due time comes he will do it። ወገኖች የጌታ ትዕግስትና ቸርነቱን መናቅ እንዴት መጥፎ ነገር ነው። ጌታ ኢየሱስ የሚያደርገውን ነገር ሁሉ ያውቃል። ነገር ግን የሚሰራው እሱ የራሱን ጆብ የተሰጠውን ጆብ ዲስክሪፕሽን እንጂ የአባቱን አይሰራም። ስለዚህ ማስወገድ የማን ነው አለ? በራሱ ጊዜ ያስወግደዋል። ስለዚህ በቅርቡ ከጥቂት ሰዓታት በፊት ማን ቅርንጫፍ ተገንጥሎ ወድቋል። ከየት? ከህይወት ውስጥ አይደለም፣ ከስብስብ ውስጥ። አንድ ነገር ልንገራችሁ፣ ሰዎች በዚህ ከተማ ያሉ ሰዎች እናንተ በክርስቶስ ህይወት ውስጥ ሁኑ አትሁኑ የሚያውቁት ነገር አለ የለም። እንዲያውቁም አይጠበቅባቸው። ግን እዚህ እስከተገኛችሁ ድረስ ይገባችኋል ባለ እዚህ እስካሸበሸባችሁ ድረስ፣ እዚህ እስከዘመራችሁ ድረስ፣ እዚህ አባል እስከሆናችሁ ድረስ ይገባችኋል። እዚህ እንትን እስከሆናችሁ ድረስ እነሱ የሚያውቁት በማን ናቸው? you belong here you belong here። ስለዚህ ምንድነው ወገኖቼ በደንብ ስሙኝ፣ ጌታ ፍሬ ይፈልጋል። እግዚአብሔር ፍሬ ይፈልጋል። ይሄን ልንገራችሁና ወደ መጨረሻ እመጣለሁ። ይሄን ሐሳብ እርግጠኛ ነኝ አሁን ይሄንን በመናገርበት ጊዜ በእግዚአብሔር መንፈስ እንደ እግዚአብሔር ቃል ይሄንን በማካፍላችሁ ጊዜ ሁላችሁም ጸጥ ያላችሁበት ምክንያት ይገባኛል። በውስጣችሁ እያሰባችሁ ነው፣ አፍርቻለሁ ወይስ አላፈራሁም? ኑሮዬ፣ አካሄዴ፣ አደራረጌ፣ አሰራሬ፣ አገልግሎቴ፣ ንግግሬ፣ አስተሳሰቤ፣ እያንዳንዱ ነገር ክርስቶስን ይገልጣል እያላችሁ እያሰባችሁ ነው። ስሙኝ ወገኖቼ፣ ብዙ ጊዜ ፍሬ ስለ መፍራት ሲነሳ እንወቀሳለን አይደል እንዴ? ያልሆነውን ነው የምናየው፣ ያልሆነውን ነው የምናስበው፣ እናዝናለን። እናም ደግሞ በውስጣችን አብረን ምን እናደርጋለን? እንወስናለን። ምን? ከዚህ በኋላ ፍሬ አፈራለሁ። ግን አንድ ነገር ልንገራችሁ፣ በጣም ወሳኝ ነገር። ትፈልጋላችሁ ፍሬ ማፍራት? ከመሆን እጃችሁን ላይ ፍሬ ማፍራት ትፈልጋላችሁ? ኦኬ። ፍሬ ማፍራት የምትፈልጉ ከሆነ ምንም ልታደርጉ አይገባችሁ። ወገኖቼ በደንብ ስሙኝ። ያለ ፍሬ አፍሩ ሲባል የሚመጣልን ቶሎ አክቲቪቲ ነው። አክቲቪቲስ ይመጡልናል። በቃ ይሄን ማድረግ፣ ይሄን መስራት፣ ይሄን ማድረግ፣ ይሄን በቃ ከዚህ በኋላ እንዲያደርጋለሁ፣ እንዲሰራለሁ፣ እንዲያደርግ እንደው ጌታ ይረዳኝ፣ እንዲያደርጋለሁ፣ እንዲሰራለሁ ምናምን በቃ አክቲቪቲስ እናስባለን። ወገኖቼ ጌታ ኢየሱስ ክርስቶስ ቁልጭ አድርጎ ነው ያስተማረው በዚህ ክፍል። እባካችሁ ከኔም በኋላ ቤት ገብታችሁ እንደገና በደንብ አድርጋችሁ ያን ክፍል ተመልከቱት። ምን አለ ጌታ ኢየሱስ ክርስቶስ? ስሙኝ ወገኖቼ፣ እውነተኛ የወይን ግንድ እኔ ነኝ፣ ቅርንጫፉም እናንተ ናችሁ። ቅርንጫፍ በወይኑ ግንድ ባይኖር በራሱ አንዳች ሊያደርግ ፍሬ ሊያፈር አይችልም። ያለ እኔ ምንም ልታደርጉ አትችሉም። በእኔ ኑሩ። በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል። በእኔ ባትኖሩ ምንም ልታደርጉ አትችሉም፣ ፍሬ አታፈሩም። ስለዚህ እንደ ቅርንጫፍ ትቆረጣላችሁ፣ ወደ እሳት ትጣላላችሁ። በእኔ የሚኖር በእኔ የሚኖር እርሱ ብዙ ፍሬ ያፈራል። ስለዚህ ጌታ ኢየሱስ ክርስቶስ ይሄን አርጉ ብሎ መመሪያ ሰጥቶናል። ፍሬ ለማፍራት ያውም እኮ ብዙ ፍሬ ለማፍራት ሰጥቶናል ወይ? አልሰጠንም። the whole chapter ብትመለከቱት ፍሬ ለማፍራት የሰጠው አንድና ብቸኛ መመሪያ ምንድነው? በኔ
እስቲ ጮክ ብላችሁ በሉት። እስቲ እያሰባችሁ በሉት። በእኔ ኑሩ። እግዚአብሔር አይናችሁን ይክፈት። ወገኖቼ ፍሬ ማለት ምን ማለት ነው? ይሄንን እንድትረዱት የሁለት ቃላትን ልዩነት ላሳያችሁ። በፍሬና በስራ መካከል ያለው ልዩነት ከኔ ጋር በሉት። ፍሬ፣ ስራ፣ የሁለቱ ልዩነት ላሳያችሁ። እኛ ቶሎ የሚመጣልን ምንድን ነው? ምንድን ይመጣልን? ስራ አይደል እንዴ? ስራ። ጌታ ግን ስራ ጠይቆናል? አልጠይቀንም። ምን ይጠይቀን? እሺ የፍሬና የስራ ልዩነት ላሳያችሁ። አር ዩ ሬዲ? አር ዩ ሬዲ? ኦኬ። ይሄን ብርሃን ቶሎ ቅለቡት፣ ምክንያቱም እዚህ ውስጥ ብርሃን አለ። ጌታ ይመስገን። ስራ ማለት እኔ በእኔ ተነሳሽነት ራሴው በራሴ ብቃት ከራሴ በሚገኝ ኃይል በራሴ ማንነት የማደርገው ነገር ምን ተብሎ ይጠራል? ስራ ነው። በስራ ውስጥ ተመልከቱ፣ በስራ ውስጥ ሌላውን አትፈልጉም። እናንተ ምን ታደርጋላችሁ? ትሰራላችሁ። አንድ ነገር ስራ ነው የሚባለው እናንተው ከራሳችሁ በራሳችሁ ስታደርጉት ምን ይባላል? ስራ ይባላል። ፍሬ ምንድን ነው ካላችሁኝ፣ ፍሬ እናንተ ልትሰሩት የማትችሉት ነገር ግን ከሌላው ጋር ህብረት አድርጋችሁ በሌላው ውስጥ ሆናችሁ ሌላውም በእናንተ ውስጥ ሆኖ እሱ በእናንተ ውስጥ የሚሰራው ምን ተብሎ ይጠራል? ፍሬ ይባላል። ተመልከቱ፣ እናንተ ስትሰሩት ምን ይሆናል? ስራ። ሌላው ግን እናንተ ውስጥ ሆኖ ሲሰራው፣ አሁን ምን ልድገመው? እናንተ ስትሰሩት ምን ይሆናል? ስራ። ሌላው በእናንተ ውስጥ ሆኖ ሲያደርገው ደግሞ ፍሬ ይሆናል። እሺ ገላትያ ምዕራፍ 5 ምንድን ነው የሚለው? ትዝ ይላችሁ እንደሆነ የስጋም ጨርሱልኛ፣ የስጋም ስራ የተገለጠ ነው። እሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖትን ማምለክ፣ ጥል፣ ክርክር፣ ቅናት፣ አድመኝነት፣ ስካር፣ መለያየት፣ ዘፋኝነት ወዘተ ብዙ ስለሆነ የመሳሰሉት ብሎ ይዘጋዋል። የስጋ ምንድን ነው? ስራ ነው። ምን ማለት መሰላችሁ? አንድ ነገር አንድ የስጋን ስራ ለመስራት ሌላው በእናንተ ውስጥ ሊሰራው ያስፈልገዋል። ከሌላው ጋር ህብረት ማድረግ ያስፈልጋችኋል። በሌላው መኖር ያስፈልጋችኋል። ለምሳሌ የሆነ የስጋን ስራ ለመስራት ጾም ጸሎት ያስፈልጋል? ያስፈልጋል? አያስፈልግም። ታስቡታላችሁ፣ ታደርጉታላችሁ። ፒሪየድ። ስራ ነው። የስጋ የመንፈስ ስራ አይደለም። የመንፈስ ምን ፍሬ። ምን ማለት ነው? የመንፈስ ፍሬ ማለት እናንተ ልትሰሩት አትችሉም። በእናንተ በራሳችሁ የላችሁም፣ ግን ውስጣችሁ አለ። አሜን። እሱን ስትገልጡት ምን ይሆናል? ስለዚህ መስራት ማድረግ ነው፣ ማፍራት ግን መግለጥ ነው። ልድገመው ወይስ እናንተ ድገሙልኝ እስቲ? ጮክ ብላችሁ እስቲ። መስራት ማድረግ ነው፣ ማፍራት መግለጥ ነው። እባካችሁ እንደገና ብሉት። መስራት ማድረግ ነው፣ ማፍራት መግለጥ ነው። ማፍራት ሌላውን መግለጥ ነው፣ በውስጥ ያለውን። ስለዚህ እንድትሰሩ አልተጠየቃችሁም። አጠገባችሁ ያለውን ሰው እንድትሰራ አልተጠየቅም፣ እንድትሰሪ አልተጠየቅሽም በሏቸው እየገባችሁ። እግዚአብሔር ያለን ሊገባን ያስፈልጋል። እንድንሰራ አልተጠየቅንም፣ እንድናፈራን የተጠየቅነው። ማለት እንድንጨነቅ ጥረት እንድናደርግ ይገባችኋል አባሌ? እንድንግር እንድስዌት እንድናደርግ ምናምን አይደለም የተጠየቅነው። እሱን እዛ ስራችሁ ቦታ ላይ አድርጉት። ስራችሁን ስስር ይገባችኋል አለ መስራት አለባችሁ። እዚህ ጋር ግን የተጠየቃችሁት እንድትገልጡ ነው። ሃሌሉያ። አንድ በጣም የሚገርመኝ የአማርኛ ቃል አለ። ማለት የልጅ
ሌላ ስሙ ምንድን ነው? ማለት ልጅን ስንገልጥ ምን እንላለን? ሌላ አሁን ከምናገር ነቃ በሉ እንጂ እንዴት ነው ነገሩ? ስማርቱ ነው። አሁን ከምናገረው ጋር እኮ ቶሎ ልታገኝ ትችላለች። የምን ፍሬ ይባላል? የሆድ ፍሬ። ሌላስ? የማህፀን ፍሬ ይባላል። ከፍሬ ጋር ነው። ከፍሬ ጋር የልጅ ሌላ ስሙ ምንድን ነው? ፍሬ አይደል? የሆድ ፍሬ፣ የማህፀን ፍሬ። ለምንድን ነው ፍሬ የተባለው? ተመልከቱ። ሴትዮዋ አርግዛ ስናይ፣ ሴትዮዋ ወልዳ ስታቀፍ ስታጠባ ስናይ ምንድን ነው? እግዚአብሔር ፍሬ ሰጣት አይደል ምንለው? ለምንድን ነው የሆድ ስራ ማንለው? ለምን የማህፀን ስራ ማንለው? ወገኖች አንዱ ምክንያት ልንገራችሁ። አሁን እዚህ ጋር የምናየው ሴትዮዋን ብቻ ነው አይደል እንዴ? ምን ይዛለች? ፍሬ አይደል? ልጁን ይዛለች። ግን ምን እናያለን አብረን? ከጀርባ ሰውዬ አለ የለም? ባልየው አለ የለም? አለ። ስለዚህ እሷ በራሷን ያመጣችው ወይስ ከሌላው ጋር ህብረት አድርጋ ነው? ወገኖች የተፈለገው እዚህ ጋር እኛ የምንሰራው ነገር ሳይሆን እኛ ከክርስቶስ ጋር ህብረት አድርገን በእርሱ ሆነን እርሱም በእኛ ሆኖ የሚገኘው ውጤት ነው። ወገኖቼ እግዚአብሔር እናንተ የምትሰሩትን ቅንጣት አይፈልገውም። እርሱ ግን በእናንተ ውስጥ የሚሰራውን ይፈልጋል። ኦ ሃሌሉያ፣ ሃሌሉያ። ለብዙዎች አገልግሎት ማለት ፐርፎርማንስ ነው፣ አክቲቪቲ ነው ለብዙዎች። እኔ ግን እነግራችኋለሁ ወገኖቼ አገልግሎት እኛ ለጌታ የምንሰራለት ሳይሆን ጌታ በእኛ ውስጥ የሚሰራው ነው። ወገኖቼ አንድ ነገር ልንገራችሁ። እኔ አሁን እየዞርኩ እየሰራሁ አይደለም። አንድ ነገር ነው ያረኩት፣ ራሴን ሰጥቼዋለሁ። እርሱ እየሰራ ነው። አገልግሎት ማለት ሚስጥሩ ይሄ ነው። ማን ነው ቤተ ክርስቲያን ውስጥ ብዙ ችግር የሚፈጥር ካላችሁ መስራት የሚፈልግ ነው። አይታችሁ እንደሆነ ቤተ ክርስቲያን በታሪክ ብታጠኑ ቤተ ክርስቲያን ውስጥ እነዚህ ሉኮርም የሆኑ አላለ ኮልድ የሆኑ ምንም ብዙ ግድ የሌላቸው ጥግጋ ምናምን የሚቀመጡ አባታችሁ ነው ሲባል የሚወጡ አለ አይደለ ነው ምንም ብዙ እንትን ኢንዲፈረንት የሆኑ ስለሚሆነ ነገር እንደዚህ አይነት ሰዎች ቸርች ሲበጠብጡ አይቻላቀም። ጥሩ ነው እንደዛ መሆን እያልኳቸው አይደለም። ግን ቸርች ውስጥ ችግር ሲፈጥሩ አታዩ። ችግር የሚፈጥሩት ምን አይነት ሰዎች ናቸው? ውስጣቸው የሆነ ነገር ያለ ነው እና ችግር የሚሆንባቸው ነው ታውቃላችሁ፣ መስራት ይፈልጋሉ። ለጌታ ላዳነኝ በቃ እንትን ይላሉ። እሱ ሞቶልኝ እኔ ሲያንሰው ነው ምናምን ይላሉ እና አነሳሳቸው ስታዩ ያስፈራል። ጌታን ጡረታ ሁሉ ለማውጣት ያሰቡት ይመስላል። ማለት ጌታው አንተ ያኔ ደክመልኛል አሁን ቁጭ በል። ልክ አባታቸውን የሚሉት ይኸው እናታቸው ምናምን ያላል የሚሉት አላለ ያኔ ደክመሽ አሳድገሽናል አሁን እኔ ካናዳ ነው ያለሁት ስለዚህ አቅም አለኝ ቁጭ በይ አንቺ ምናምን ብለው እንደሚሉት አይነት እግዚአብሔርን በቃ ቁጭ በላይ አይነት ነገር ነው። እነዚህ ሰዎች የተነሱለት አገር ነው የሚበጠብጡት። ለማ እያሉ ለጌታ ለሞተልኝ ላዳኔ እያሉ ይበጠብጣሉ። እግዚአብሔር እንደዚህ አይነት ሰዎች ይጠብቃቸው። ወገኖቼ ለጌታ እንድትሰሩለት አልተጠየቃችሁም፣ ግን ፍሬ እንድታፈሩ እርሱ በእናንተ ውስጥ እንዲሰራ። ሃሌሉያ! እግዚአብሔር የተመሰገነ ይሁን። ትልቁ ጥያቄ አለ ወይ? እሱ ካለ ይገለጣል። የኔና የእናንተ ድርሻ ራስን ምን ማድረግ ብቻ ነው? መስጠት ብቻ ነው። እባካችሁ ዛሬ አምናችሁ ውጡ። ጌታ በእኔ ውስጥ ይገለጣል። በእኔ ውስጥ ህይወቱ አለ። ልክ ኢየሱስ በምድር ላይ በስጋ ሆኖ ግን በአብ ውስጥ የነበረው የህይወት መንፈስ በሱም ውስጥ ስለነበረ አብን እንደገለጠው
እንዲሁ ደግሞ አሁን በክርስቶስ ውስጥ ያለው የህይወት መንፈስ እኔ ውስጥ ስላለ በዘመኔ ሁሉ ክርስቶስን እገልጠዋለሁ። አሜን ወገኖቼ፣ የተጠራ ነው እንድንገልጥ ነው። አይሁዶች አልሰሩም እንዴ? እስራኤላውያን አልሰሩም? በጣም ብዙ አክቲቪቲ ነበራቸው ወገኖቼ። በቀን ውስጥ የማይደረግ 350 የማይደረግ 550 የሚደረግ በየቀኑ ትእዛዝ ነበራቸው። በየቀኑ ፈሪሳውያን they were busy, they were active። ግን ፍሬ ያፈሩ አላፈሩም። ስለዚህ ተቆረጡ ወገኖች። እኔና እናንተ የተጠራ ነው የምናደርገው ማናደርገው እሱ አይደለም፣ ግን እርሱ በእኛ እንዲገለጥ ነው። እስቲ ይገለጥብኝ የሚል ሰው ቆመን እንጸልያለን። ሃሌሉያ! እግዚአብሔር የተመሰገነ ይሁን ወገኖች። እግዚአብሔር ለፍሬ ጠርቶናል። እግዚአብሔር ለፍሬ ጠርቶናል። እሱ በቂ ጸጋ አለው። እሱ በቂ ኃይል አለው። አሜን። እርሱ በቂ ጥበብ አለው። እርሱ ሁሉ በቂ አለው። የሚፈልገው ግን ሰውነትህን ነው። የሚፈልገው ሰውነትሽን ነው። እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝ ቅዱስ ሕያው መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ራእይ ለምናችኋለሁ። አጭር ጸሎት እንጸልያለን። እጆቻችንን ከልባችን ጋር አንስተን እግዚአብሔር የተመሰገነ ይሁን። ሃሌሉያ ወገኖቼ፣ ከዚህ በኋላ ፍሬ ማፍራት እንችላለን። አሜን። ምክንያቱም ሚስጥሩ ተገልጧል። ሚስጥሩ ተገልጧል። የኔ አክቲቪቲ አይደለም። የኔ ድርሻ ምንድነው? በርሱ መኖር ነው። ምንድነው በርሱ መኖር? በኔ ብትኖሩ ቃሎቼም በእናንተ ቢኖሩ ቃሉን መብላት ነው። ሃሌሉያ! ሕይወት የሆነውን መንፈስ የሆነውን ቃሉን መብላት ነው። እግዚአብሔር የተመሰገነ ይሁን። ኦ ሃሌሉያ! እናንተ አሁን ከነገርኳችሁ ቃል የተነሳ ንጹሃን ናችሁ ይላል። ስለዚህ የኛ ድርሻ ምንድነው? ቃሉን 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 ያን ጊዜ እርሱ በእኛ ውስጥ ይገለጣል። እግዚአብሔር ሆይ አመሰግንሃለሁ፣ ከፍ አደርግሃለሁ፣ ክብርንም ሁሉ ሰጥሃለሁ። ስለ ቃል ብርሃን ተመስገን። ያን ቀን በዚያች ክፍል ውስጥ የነበሩ ደቀ መዛሙርት በተረዱበት መንፈስ ቃልህን ዛሬም ከ2000 ዓመት በኋላ እንድንረዳ እውነቱን እንዲገባን ልትል የፈለከውን ነገር እንድናጤን እንድናስተውል አቅም ጉልበት ስለሰጠህን ስምህ ይባረክ። ጌታ ሆይ እባክህን ይህ የሰሙት ቃል በወገኖቼ ውስጥ ይስራ። ቃል ሕያው የሚሰራም ሁለትም አፍ ካለው ሰይፍ ይልቅ የተሳለ ነው፣ ቅልጥምና ጅማትን መንፈስና ነፍስን እስኪለይ ድረስ ይወጋል። እባክህን ጌታ ሆይ በኢየሱስ ክርስቶስ ስም በእነዚህ እህቶቼ በእነዚህ ወንድሞቼ ሕይወት ውስጥ ይስራ። ጌታ ሆይ በቀንም በሌሊትም ያስቡት ዘንድ ከዚህ በኋላ በተለየ ሁኔታ ይበሉት ዘንድ ይመገቡት ዘንድ ይመረምሩት ዘንድ ደግሞም ጌታ ሆይ ባንተ መኖርን ይለማመዱ ዘንድ አንተም በእነርሱ ተገልጠህ በእግራቸው እንድትሄድ በእጃቸው እንድትሰራ በጭንቅላታቸው እንድታስብ ባፋቸው እንድትናገር በዓይናቸው እንድታይ አቤቱ እግዚአብሔር አምላክና አባት ሆይ በልባቸው በስሜታቸው እንድትወድ እንድትሰራባቸው ላንተ አደራ አሳልፌ እሰጣቸዋለሁ። ጌታ ሆይ የፍሬ ሰዎች አድርጋቸው። ይህች ቤተ ክርስቲያን ፍሬዋ ጌታ ሆይ በምድር ሁሉ ይብዛ ይዘርጋ፣ የፍሬ ዘመን ይሁንላት። አቤቱ እግዚአብሔር ሆይ እያንዳንዱ በትዳራቸው ያፈሩ ዘንድ እግዚአብሔር ሆይ በልጆቻቸው ያፈሩ ዘንድ በዚች ከተማ ላይ ጌታ ሆይ በሚያምን በማያምን ሁሉ ዘንድ ያፈሩ ዘንድ ይታይ ዘንድ ፍሬያቸው ይቀመስ ዘንድ ፍሬያቸው አንተም በእነሱ ትገለጥ ዘንድ ጸልያለሁ። ጌታ ሆይ ላንተና ለሰሙት ቃል አደራ እሰጣቸዋለሁ በኢየሱስ ክርስቶስ ስም። ክብር ለማይሁን። ሃሌሉያ ሃሌሉያ።